ብዙዎቻችሁ ቤታችሁ በሚገኙ ሁሉም ሪሲቨሮች ዩቲዩብ መጠቀም ትፈልጋላችሁ። እንደምትመለከቱት እኔ የምጠቀምበት ሪሲቨር ዩቲዩብ ይሰራል። ይሄንን ሪሲቨር ግን ዩቲዩብ እንዲሰራ ለማድረግ የማስተካከላቸው ነገሮች አሉ። በዚህ ቪዲዮ እናንተም በቤታችሁ የሚገኙ ሪሲቨሮችን በቀላሉ በማስተካከል ዩቲዩብ እና ሌሎች ሶሻል ሚዲያዎችን እንዴት መጠቀም እንደሚችሉ አሳያችኋለሁ። ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ። እንደዚህ አይነት ፈጣን የዲሽ መረጃዎችን በዘላቂነት ለማግኘት አሁን በምትመለከቱት መልኩ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ ወስዳችኋለሁ። እንደምትመለከቱት እንግዲህ እኔ በላይፍ ስታር ሪሲቨር ነው ዛሬ ዩቲዩብ እንዴት በጣት እንደሚሰራ ለማሳየት የፈለኩት። ነገር ግን በሁሉም ሪሲቨሮች በተለይ አሁን ላይ በሚገኙ ሪሲቨሮች መስራት ይችላል ማለት ነው። በቅድሚያ ኢንተርኔት ኮኔክት እናደርጋለን ሪሲቨራችንን። በመቀጠል እዚህ ጋር እንደምትመለከቱት ካሉት አማራጮች ዩቲዩብ የሚለው ላይ እንገባለን። ሁሉም ላይ እዚህ ጋር እንደምትመለከቱት በጥራት ራሱ ላይ ያመጣቸዋል ማለት ነው። እዚህ ጋር ካመጣልን በኋላ እኛ የፈለግነውን ሰርች አድርገን መጠቀም እንችላለን። እንደዚሁም ደግሞ እዚሁ ላይ ያመጡትን ደግሞ ከፍተን ማየት እንችላለን። አሁን ለምሳሌ ለፍጥነቱ እዚህ ጋር ራሱ የከፈተውን አሳያችኋለሁ ማለት ነው። እንደምትመለከቱት በጣት ከፍቷል። እናንተም በዚህ አይነት መልኩ በሁሉም ሪሲቨሮች በአብዛኞቹ ማለት ነው መጠቀም ትችላላችሁ። ነገር ግን እንደዚህ ለመጠቀም አንድ ግዴታ የሚያስፈልጋችሁ ነገር አለ። እሱ ምንድነው? ሪሲቨሮቹን በየጊዜው አዳዲስ ነገሮች ስለሚለቀቁላቸው እነዛ ነገሮች አክቲቭ ማድረግ ይጠበቅባቸዋል ማለት ነው። ይሄ ሪሲቨር እንደተገዛ ካርቶኑ እንደመጣ ማለት ነው ተፈቶ ቢከፈት አይሰራም ነበር። ነገር ግን እኛ ራሳችን የምናስተካክላቸው ነገሮች አሉ። አንደኛው በሶፍትዌር ነው። ሌላም በተጨማሪ ደግሞ ሌሎች ነገሮች ይኖራሉ ማለት ነው። ስለዚህ በተለይ ቲቪያችሁ ስማርት ካልሆነ አንድሮይድ ቦክስ ለመግዛት አቅም ከሌላችሁ ሪሲቨሮቻችሁ በቤታችሁ የሚገኙ ከ100% በላይ በጥራት መስራት ይችላሉ ማለት ነው። ይሄንን ለመስራት ግን የሚያስፈልጓችሁ ነገሮች እናንተ ደግሞ ማሟላት አለባችሁ። እና ከሚያስፈልጓችሁ ነገሮች አንደኛው ምንድነው? ሶፍትዌር ያስፈልጋችኋል። እንደምትመለከቱት እኛ ጋር ደግሞ የሁሉም የሪሲቨሮች የአንድሮይድ ቦክሶች የስማርት ቲቪዎች ሶፍትዌሮች እንደምትመለከቱት እንለቃለን። ስለዚህ በየትኛውም ሪሲቨር ዩቲዩብ ለመጠቀም የምትፈልጉ ከሆነ እንደምትመለከቱት የኛን የቴሌግራም ቻናል ጆይን ማድረግ አለባችሁ ማለት ነው። የቴሌግራም ቻናላችን ጆይን ስታደርጉ ስለ ሪሲቨሮቹ አዳዲስ መረጃዎችን ታገኛላችሁ። ከዛ በተጨማሪ የኦንላይን ቮይስ ቻት ላይ ስላለን እዛ ላይ ደግሞ የቴሌግራም ጥያቄ ካላችሁ የሪሲቨራችሁ ሞዴል እዛ ላይ በመጠየቅ ቀጥታ ሙሉ በሙሉ በሪሲቨራችሁ ዩቲዩብ እንድትጠቀሙ ማድረግ እንችላለን ማለት ነው። ስለዚህ ይሄንና ሌሎች አዳዲስ ፈጣን መረጃዎችን በቴሌግራም ቻናላችን ላይ እንለቃለን። 7ቱንም ቀን 24 ሰዓት ኦንላይን ላይ ያለን አዳዲስ ነገሮችን ታገኛላችሁ። እንደምትመለከቱት ኦንላይን ቮይስ ቻትም አለ። ስለዚህ አሁን በምትመለከቱት ኪውአር ኮዱን ስካን በማድረግ እንደዚሁም ደግሞ ሊንኩን ዲስክሪፕሽን እና ኮሜንት የመጀመሪያ ቦታ ላይ አስቀምጥላችኋለሁ። ጆይን በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። በተለይ በሪሲቨራችሁ ዩቲዩብ ለመጠቀም ለምትፈልጉ የቴሌግራም ቻናላችንን ከተቀላቀላችሁ ይሄንና ሌሎች መረጃዎችን ታገኛላችሁ። የዛሬ ቪዲዮ ይመስላል። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ ሰላም።